እኔም ሳላውቅ ነው የወደፊትን ምኞትን ገደል ከተትኩት ማለት ነው። አቦ ይቅር በለኝ ፈልጌ አይደለም ያደረኩት። ያወቅሁት ነገር የለም። እኔም ምንድነው እኮ ንገሪኝ። ስለምንና ስለምንትን ነው የምታወሪኝ? ለምን በኔ ላይ ሆነ? ለምን እኮ ምንድነው ማታውቂ? ተናገሪና እስኪ እውነቱን ነው። ቤተክርስቲያን የመጣ ነው እንደዚህ ለማልቀስ ነው? ቤተክርስቲያን እሺ እንደዚህ ማልቀስ ምንድነው ማታውቂ? ካኔም ደብቅ ነገር ስላረገዘች ነው። እባክህ ለመረዳት ሞክር ነገሮችን። ማለት አርግዛለች ማለት እርጉዝ ስለሆነች ነው እኔም ጠርቼ ላወራ የፈለኩት። ወንድሜ እባክህ ተረጋጋ። አንተ ካልተረጋጋለች ማለት ምንም አይነት እኮ ግንኙነት አድርገን አናውቅም እኮ። እርጉዝ ስለሆነች ነው እኔ እኮ። እንዴት ታረጋለች? እሱ በጣም ነገሮች ካይምሮ በላይ ናቸው፣ ከምታስበው በላይ ናቸው። እባክህ ከምታስባቸው በላይ ማለት ትንሽ ካይምሮ በላይ ወንድና ሴት የሆነ ግንኙነት ሳያደርጉ አርግዛለች የሚባል ይገባኛል። ዝም ብሎ ከሰማይ ይወርዳል። አርጉዝ ስለሆነች ነው እንደዚህ ከመጀመሪያ ጀምሮ ሳለቅስ የነበረው አይደለም ወንድሜ። አስረዳለሁ ነገሩን ሁሉ አጣርቼ ነገር የለም። ምንም የምረዳው ነገር የለም። እባክህ ተረጋጋ። ሮቤል ጋር ወይኔ ሮቤል አይደለም ወንድሜ። እባክህ እኔ መጀመሪያ ምን ነበር? እባክህ ወንድሜ እባክህ ማለት አልፈልግም። እባክህ ሁሉንም ነገር አስረዳለሁ። አይደለም ወንድሜ። ሮቤል ጋር የሆነ ግንኙነት አላት አይደለም ወንድሜ። እባክህ ቁጭ በይ አንቺ፣ ቁጭ በይ በእናትሽ ቁጭ በይ። ሰላም የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? እንግዲህ የተፈጠረውን ነገር አይታችኋልና ነገሮችን ማጥራት ይኖርብናል ማለት ነው። ስለተፈጠረው ነገር እጮኛዋን የወደፊት ባለቤቷን ጠርተን ምናወራው ይሆናል ማለት ነው። ስለተፈጠረው ነገር እናወራዋለን ማለት ነው። ነገሩ ትንሽ ካይምሮ በላይ ነው። አንዲት ሴት ድንግል ሆና በድንግልና እንዴት ልታረግዝ ትችላለች? ትንሽ ካይምሮ በላይ ነውና ያን ነገር ለባለቤቷ ስለተፈጠረው ነገር ስላለው ነገር ባለቤቷን ጠርተን ምናወራው ይሆናል እና እስከዛም በትዕግስት እንድትጠብቁኝ ስል የትህትና ግብዣዬን አቀርባለሁ ማለት ነው። እና አሁን እንደውልለታለን ለባለቤቷ እናወራለን ማለት ነው። አንቺ ማድረግ ያለብሽ ነገር ቢሆን እህቴ፣ የተፈጠረው ነገር ተፈጥሯል እና ከዚህ በኋላ ምንም ማምጣት አንችልም፣ ምንም ማድረግ አንችልም። ነገሮችን ሁላ ፈቅዶ ያደረገው ፈጣሪ ነው። ዛሬም ቤተክርስቲያን እንድንገናኝ ያረኩት ምክንያት ሁሉን ነገር ለሱ መስጠት ነው ያለብሽ። እንግዲህ ፊት ለፊት ቤተክርስቲያን አለ እና ነገሩን ሁሉ ለበጎ አድርጎ አይደለም የሚለው። ለዚህ የመጣውን ነገር በጸጋ ተቀብለ ስላለው ነገር አውርተ ባለቤትሽም ይገባኛል ከባድ ነው፣ ይሄ ካይምሮ በላይ ነው። እንዳልሽኝም እንደሰማሁትም ቀን ተቆጥሯል። ቤተሰብ ይሄን ነገር እየጠበቀ ነው በጉጉት። አንቺም ህልምሽ ነው ህይወትሽ ነውና ይሄን ነገር መቀበል ቢከብድም ግን እየመረረም ቢሆን መዋጥ መቻል አለብን። ገባሽ አይደለ? እኔ ሰው ነኝ፣ መፍረድም አልፈልግም፣ ፈራጅም አይደለም። ስለዚህ እግዚአብሔር የወደደውን የፈቀደውን አረገ ብለን ነገ ለእግዚአብሔር አደራ መስጠት ነው ያለብን። ይሄን ስለ ቤተክርስቲያን እንደዚህ ነው ብዬ አልነግርሽም፣ በቤቱ ያደግሽ ነሽ እና አሁን ለሱ እንደውልለታለን። አንቺ ሳትረበሺ ስላለው ነገር ቀናወራለን ማለት ነው። ብቻ አንቺ ራስሽን ነው ማረጋጋት ያለብሽ። እንደዚህ አይነት ውሳኔ መወሰንሽ ከባድ ቢሆንም በቃ ይሄ አንዳንዴ የሰው ልጅ ሆድ ሰፋ አድርጎ ሲሆን ነገሮች ጥሩ ነው አይደለ? ምክንያቱም ሆድ ካገር ይሰፋል። ይሄ ነገር ከባድ ቢሆንም የመጣውን ነገር በጸጋ መቀበል መቻል አለብን። እግዚአብሔር ይቅር ባይ ቸር አምላክ ነው። ነገን የተሻለ ነገር ሊያደርግ ይችላል። ስለዚህ አሁን ለማለሽ እደውልለታለሁ። ቤተክርስቲያን አካባቢ ነው ያለነው፣ እዚሁ ነው የሚመጣው። ስለዚህ አንቺ ሳትረበሺ እናወራለን ማለት ነው። ለሚፈጠረው ነገር ራስሽን ማዘጋጀት አለብሽ። ምክንያቱም ይሄ ቀላል ነገር አይደለም፣ ከባድ ነው። ግን አንቺንም እየተረዳው እሱንም ስላለበት ሁኔታ ለመረዳት እየሞከርኩ ነገሮችን እናስኬዳለን ማለት ነው። እሺ ታዲያ ስልኩ ባለፈው ይላክሽልኝ ነው? አዎ ባለፈው ሰጠሁት ነው። በቃ መልካም። ሄሎ ሰላም ነው ወንድሜ? እንዴት ነህ? አዶኒ ይባላል። ስለ አንድ ጉዳይ ላወራ ፈልጌ ነበረ።
ስለ ስራ ሳይሆን ስለ እጮኛ ስለ ሄለን ነበረ ላወራ የፈለኩት። አይ እሷ ምንም አልሆነችም እንድናወራ ስለፈለኩ ነበረ እኮ ተገናኝተን ብናወራ አይሻልም? እኔ ያለሁት ተክለ ሃይማኖት ቤተክርስቲያን አካባቢ ነው ያለሁት። ደህና ነች ምንም አልሆነችም ማውራት ስለፈለኩ ነው ስለሱ። መተህ ብናወራ አይሻልም ወንድሜ? በቃ እሺ መልካም እሺ። እንግዲህ እህቴ አሁን ይመጣል እንዳትረበሽ እሺ። የተፈጠረው ነገር ተፈጥሯል ለመልካም ነው ብሎ ማለት ነው እሺ። ስላለው ነገር እሱንም እናወራዋለን ምክንያቱም ይሄ ካይምሮ በላይ ነው። ቢከብድም ያው አንዳንዴ ነገሮች እየመረሩ መዋጥም አስፈላጊ ነው እሺ። ይሄ ነገር እኮ ለመልካም ሊሆን ይችላል። በሽታም ቢሆን እንዴት ነው የምታደርገው? በሽታ ውስጥ ለውስጥ እየሰረሰረሽ አንቺነትሽን እየገደለሽ ነው የሚሄደው። ግን ይሄ ጸጋ ነው ብሎ መቁጠር ነው ያለብን። ሄሎ አለ ወንድሜ ደረስክ? አዎ ደርሻለሁ። የት ናችሁ? በጀርባ ቁጭ ብያለሁ ወንድሜ። ጥግ ላይ ያላችሁ? ጥግ ላይ ነኝ። ና እሺ መጣ ደርሻለሁ። እሺ እንግዲህ መጥቷል። እንዳትረበሺ ተረጋጊ። ዋናው ያንቺ መረጋጋት እሺ። እሺ ሰላም ነው ወንድሜ? እንዴት ነህ? ሰላም ነው አለ። ተረጋጊ እንጂ ቁጭ ነሽ ትቆይና አረፍ በይ። ቁጭ በይ እዚህ ጋር ቁጭ ጋር ቁጭ ምን ነው? በፈጣሪ ስም በሰላም አይደል? ምን ተፈጥሮ ነው? ባትተወኝ አልተውሽም እንዴ? ተረጋጊ እንጂ ተረጋጊ። በቃ ወንድሜ ምን ተፈጥሮ ነው? ለመረጋጋት ሞክሪና። ምን ተፈጥሮ ነው ብራዘር? አንቺ ካልተረጋጋሽ እባክሽ ተረጋጊ እባክሽ። በእናትህ ነው ተረጋጊ። ምን ተፈጥሮ ነው? ለምን አልነግረኝም? እሷ ተረጋጋና እናወራለን አይሻልም? አይዞሽ ቆይ ምን ነገር ነው ግን? ምንድነው የተፈጠረው? ለምን ማናገር አባይ ከበለኝ ምንድነው ሳላውቅ ነው የወደፊትን ምኞትን ገደል ከተትኩት ማለት ነው። አባይ ከበለኝ ፈልጌ አይደለም ያደረኩት። ያወኩት ነገር የለም። እኔ ምንድነው እኮ ንገሪኝ። ስለምንና ስለምንትን ነው የምታወሪው? ምን ተፈጥሮ ነው? ለምን አትነግረኝም አንተ? እናወራለን። መጀመሪያ እሷ ተረጋጋ ብዬ እኮ ነው እንዴ ትረጋጋለሽ? እባክሽ ተረጋጊ እባክሽ። አንቺ ካልተረጋጋሽ እኮ የሚሆን ነገር ራስሽን ነው ማለት ነው። እባክሽ ተረጋጊ። ለምን በኔ ላይ ሆነ ይሄ? ለምን እኮ ምንድነው? ለምንድነው የማትነግሪኝ? ተናገሪና እስኪ እውነቱን ነው። ቤተክርስቲያን የመጣ ነው እንደዚህ ለማልቀስ ነው? ቤተክርስቲያን እስኪ እንደዚህ ላልቀስ ነው? ለምንድነው የማትነግሪኝ? ከኔ ደብቅ ነገር አለ? እባክሽ ተረጋጊ እባክሽ። ከኔ የምትደብቂ ነገር አለ? ምንድነው? ለምን አትነግረኝም? ብራዘር ወንድሜ እባክህ አንተም ተረጋግተህ ቁጭ በል። አንቺም እባክሽ ተረጋጊ እባክሽ። ወንድሜ ምን አለ መሰለህ አንዳንዴ ነገሮች የሚፈጠሩት ለመልካም ነው አይደለ? እሱማ ይገባኛል። ግን አሁን እሷ ምን ሆነ ነው? በእናትህ ተረጋጊ እባክሽ እህቴ። ነገሮችን እንደዚህ በማልቀስ የምናመጣው ነገር የለም። ቤት ሰላም አይደለም? እሺ አይደለም። ታራ ምንድነው? ለምንድነው ዝም የምትይው? በወረቅ ተጣላኛለህ አባ። ለምንድነው ተጣላሽ? እስከዛሬ ያላሳየሽኝ ጸባይ አሁን ለምንድነው የምታሳየው?
ፈልጌ አይደለም እኮ ካለሽ ደፍቂ ነገር አለ እባክሽ አታለቅሽ ምን ብዬ ልንገረው እባክሽ ተረጋጊ ኧረ እባክሽ ቤተክርስቲያን የመጣ ነው ለዚህ አልቻልኩም ለምንድን ነው የማትነግሪኝ ወንድሜ አንተም እባክህ ተረጋጋ እኔማ ተረጋግቻለሁ ያይነር እሷ እንዴት ተረጋግተን ነገሮችን ብናወራው ይሻላል እንደዚህ አትሁኝ እህቴ እባክሽ ተረጋጋ እባክሽ ቤት ሰላም አይደሉ ሰላም ናቸው ምን አለ መሰለህ አንዳንዴ ህይወት የምትወስድበት መንገድ የተለያየ ነው አይደለ የሁላችንም የህይወት መንገድ የተለያየ ነው እሱ ማለት ነው እኔም ላገኘው የፈለኩት ነገሮች ከዚህ በላይ የከፉ ሊሆኑ ይችላሉ ከዚህ በላይ ማለት ምን አለ መሰለህ አንዳንዴ በህይወት መኖር እየቻልን መሞትም ከባድ ነው አይደለ ታራ ስለዚህ ቤተሰብ ሞቶባታል ማለት ነው አልሞተባትም ቤተሰብ እሷ ጋር ሰላም ነው ታራ ምንድነው የኔ ቤተሰብ ሞተዋልሽ እኔ ማላውቀው አይደለም ምን አለ መሰለህ ከባድ ነው ነገሩንም ለማስረዳት እኔ ትንሽም እየከበደኝ ስለሆነ ነው እኮ አንተ ከከበደ ወይ እሷ አስረዳኛ እኮ አስጨነቃችሁ እኮ በጣም ይገባኛል እሷ ያለችበት ሁኔታ እያየህ ነው ካይምሮ በላይ ነው የሆነብን በጣም ከባድ ነገር ስላጋጠማት ነው እኔም ያን ነገር ስላወኩ ነው ላገኝ የፈለኩት መጀመሪያ ይሄ ነገር ቤተሰብ ላይ ከመድረሱ በፊት አንተ እጮኛዋ ነህ የወደፊት ትዳሯ ነህ ጎጆዋ ነህ ስለዚህ አንተ ይሄን ነገር ማወቅ አለብህ ለማውራትም ማለት ነው ወንድሜ ለዛ ነው እኔም ላገኝ የፈለኩት ትንሽ ካይምሮ በላይ የሆነ ነገር ስላጋጠመን ነው እና አንተም ተረጋጋ አንቺም ተረጋግተሽ ስላለው ነገር እናወራለን ዛሬ እንግዲህ እኮ ለምን አትነግረኝም እኮ ያስጨነቀችኝ እነግርሃለሁ ወንድሜ መጀመሪያ ነገሮችን እንትን ማለት ስላለብን ነው ይሄው ተረጋግቻለሁ አልኩህ አይደል እንዴ ይገባኛል እሺ ትንሽ እሷ ቤተክርስቲያንም የጠራው እንግዲህ ሁሉም ዘንድ በፈጣሪ እጅ ነው በሚለው ነው ቤተክርስቲያንም የጠራው እንግዲህ ፍለፊታችን ተክልዬ ቤተክርስቲያን አለ እሷም እዚህ ነው እንደምታገለግል አውቃለሁ ለዛም ነው እዚህ እንትን የተገናኘ ነው እዚህም ቃል ኪዳን እንዳሰርክላት አውቃለሁ ነገሮችን በሰላማዊ ሁኔታ ማስኬድ አለብን ገባህ ወንድሜ አሁን እሷ ያጋጠማት የለውም አልኩህ እነግርሃለሁ እሷን ያጋጠማት ነገር ትንሽ ካይምሮ በላይ ነው ትንሽ እርግዝና ተፈጥሯል እሷ ጋር ማለት ስላረገዘች ነው እባክህ ለመረዳት ሞክር ነገሮችን ማለት አርግዛለች ማለት እርጉዝ ስለሆነች ነው እኔም ጠርቼ ላወራ የፈለኩት ወንድሜ እባክህ ተረጋጋ አንተ ካልተረጋጋለች ማለት ምንም አይነት ግንኙነት አርገና እናገር እኮ እርጉዝ ስለሆነች ነው እኮ እንዴት ታረጋለች እሱ በጣም ነገሮች ካይምሮ በላይ ናቸው ከምታስበው በላይ ናቸው እባክህ ወንድሜ ከምታስባቸው በላይ ማለት ትንሽ ካይምሮ በላይ ወንድና ሴት የሆነ ግንኙነት ሳያደርጉ አርግዛለች የሚባል ይገባኛል ወንድሜ ዝም ብሎ ከሰማይ ይወርዳል ይገባኛል ወንድሜ ትንሽ ካይምሮ በላይ ስለሆነ ነው ካይምሮ በላይ ምንድነው አስረዳሃለሁ ሁሉ ነገሮች አስረዳሃለሁ ግን አንተ መጀመሪያ መረጋጋት ነው እኔማ ተረጋግቻለሁ ይሄው ቁጭ በላልከኝ ቁጭ በላልኩ አይደል እንዴ ገባኝ ወንድሜ እሷን ያለችበት ሁኔታ አለ በጣም የተፈጠሩት ነገሮች በጣም ከባድ ናቸው ነገሮችን አጥርተን ነው ማየት ያለብን ምንድነው እየሰማህ ያለሁት እናት አይደለም ነገሮች ትንሽ ካይምሮ በላይ ስለሆኑ ነው ይሄ ነው ብልህ ይከብዳል ለዛ ነው እባክሽ አንቺ አርጉዝ ስለሆነች ነው እንደዚህ ከመጀመሪያ ጀምሮ ታረግስ የነበረው አይደለም ወንድሜ አስረዳለሁ ነገሩን ሁሉ አጣርቼ ነገር የለም ምንም የምረዳው ነገር የለም እባክህ ተረጋጋ ባለፈው ሮቤል ጋር ወይኔ ሮቤል አይደለም ወንድሜ እባክህ እኔ መጀመሪያ ምን እባክህ ወንድሜ እባክህ ማለት አልፈልግም እባክህ ሁሉንም ነገር አስረዳለሁ የውሸት ለቅሶ ነው ይሄ አይደለም ወንድሜ ሮቤል ጋር የሆነ ግንኙነት አለ አይደለም ወንድሜ እባክህ ቁጭ በይ አንቺ ቁጭ በይ በእናትሽ ቁጭ በይ ወንድሜ እባክህ እኔ ሁሉንም ነገር እነግርሃለሁ ምንድነው የምትነግረኝ የውሸት ለቅሶ ነው አይደለም እህቴ ስለደረሰባት ነገር በደንብ እነግርሃለሁ እባክህ ቁጭ በይ አንቺ እባክሽ ቁጭ በይ እባክሽ ተረጋጊ እባክሽ አረ ይሄ ነገር በጣም ካይሞራ ነው አይደለም ወንድሜ እባክሽ ተረጋጊ አታልቅሽ አረ በእግዚአብሔር አይደለም ምናምን አስረዳሃለሁ ሁሉንም ነገር ትንሽ እኮ ካይምሮ በላይ ስለሆነ ነው እባክሽ ተረጋጊ አንቺ እነግርሃለሁ ስላለው ነገር እንደዚህ ያለቀሰች ምናምን የውሸት ለቅሶ ምናምን አይደለም ወንድሜ እንደሱ አይደለም አንተ ሰውትኩ ከፍይላታለሁ እንደዚህ የምታደርገው ይገባኛል ወንድሜ አንተ ብቻ ተረጋጋ ስላለው ነገር እኔ እነግርሃለሁ እባክህ ተረጋጋ ግን አሁን ቀስ በቀስ ወደ ላይ እያወጣኝ ነው ያለው አይደለም ምን ነገሮች ካይምሮ በላይ ሆኑብኝ ምን ላርግሽ እኔንም ለመረዳት ሞከራ ይሄ ነገር እኮ አይደለም አንተ የምትረዳው የዓለም ህዝብ እንኳን ቢሰማው ሊረዳው የሚችል ነገር እኮ አይደለም አባ ተረጋጋ
ነገሮች አባት ወይ እንዴት ነው የምረጋጋው? እንዳሰብከው አይደለም እኮ እንዴት ነው ለምንድን ነው አንተ እኔ ራሴ ማመን ይገባኛል ወንድሜ ነገር አለው እባክህ ተረጋጋ እባክህ አንቺም ተረጋጊና እናውራ እናቴ ተረጋጊ በቃ ማልቀሽን አቁም ወንድሜ ከየት ነው ያገኛል እንዴት ነው ያገኛል እኔ እነግርሃለሁ ስለተፈጠረው ነገር እነግርሃለሁ መጀመሪያ እሷ ነገር ይቀድማል እንዴት የሷ ነገር ይቀድማ ማለት ከሰማው በኋላ በራስህ ታዝናለህ ወንድሜ አሁን ሌላ ነገር ሳይፈጠር ስለሆነ ነገር ሁሉ እነግርሃለሁ መጀመሪያ እሷ ተረጋጋ መጀመሪያ ሰላም ነው እሷ ነግረኝሽ ጀመር ትነግርሃለች እሷም ታወራሃለች ብዙ ሰፊ የምትወሩበት ሰፊ ጊዜና ቦታ አለ ወንድሜ እዚህ ጋር ማውራት ስላለብን እባክሽ ተረጋጊ ምን አለ መሰለህ ወንድሜ እሷ ያረገዘችበት መንገድ ትንሽ ለየት ያለ ነው ካይምሮ በላይ ነው አሁንም እሷ ድንግል ነች ማለት ድንግል ነች አርግዛም ድንግል ለዚህ ኮኖ ነገሮች ካይምሮ በላይ ናቸው አይደለም ወንድሜ እኔ ቤተክርስቲያን የጠራው እንግዲህ ከፈጣሪ በላይ ምንም ነገር የለም ይሄን ነገር እንግዲህ እንትን ያለው በቃ እግዚአብሔር ነው ብለን በማሰብ ነው ዛሬም ቤተክርስቲያን የተገናኘ ነው ወንድሜ ታዲያ እሷ ማርያም ድንግል ናት እንደ ድንግል ሆና እኮ ስለተፈጠረው ነገር አለው ወንድሜ ስለተፈጠረው ነገር ብሎ ይረገዛል ብራዘር እኮ እኔንም ሰማኛ ወንድሜ እሺ ሰማሃለሁ እሺ ምንድነው ነገሮች እሷ መጀመሪያ እሷ መቅደም አለ እሺ በቃ እኔ እንደውም ልገምት ልደት ሄዱ የሆነ ትንሽ መጠጥ ጠጣችና ሮቤል ጋር ደረሰ ወይኔ ወንድሜ ስለ ሮቤል ስለ አብሮ ስለ ማደር አይደለም ወንድሜ እሺ ሮቤል ጓደኛው ጋር አይደለም እነግርሃለሁ እባክሽ ተረጋጊ አንቺ መጀመሪያ አረ ጉዴ ምን አይነት አጣብቂኝ ውስጥ ነው የገባነው እኮ ለምንድን ነው እኮ ልንገርህ ወንድሜ ሰማኛ እንደወራ እድል ስጠኝ እሺ እባክሽ እሱም ነገሮችን ማወቅ መቻል አለበት ስለተፈጠረው ነገር ማወቅ መቻል አለበት አይደለም ከምታረገኝ ወይ ራሷን ነግራኝ በቃ አይደለም እኔ እነግርሃለሁ እሷ ያለችበት ሁኔታ በጣም ከባድ ነው እኛ ከብዙ ነገር ውስጥ ነው ያወጣናት ከብዙ ነገር ውስጥ ለዛ ነው እሺ አስረዳኝ የተፈጠረው ነገር ወንድሜ እንደ ድንገት ሽንት ቤት ውስጥ ገባለች ስለዚህ ሽንት ቤት ነው እንደሱ አይደለም ወንድሜ ሽንት ቤት ውስጥ ገባለች ሽንት ቤት ውስጥ በምትገባበት ሰዓት ጽዳቶች ነበሩ እና የሴቶች ሽንት ቤት እየተጸዳ ነበር ስለዚህ ወንድ ሽንት ቤት ራሷ ሄዳ ይሆን ነገር አርጓት ነው ማለት አይደለም ወንድሜ እንደ ድንገት ሲንክ ላይ ራሱን በራሱ አርክቶ ይወጣልሽ ነበር ማለት ነው ማለት ራሱን በራሱ አርክቶ ማለት እዛ ላይ ማስተር ቤት አርጎ ይወጣልሽ ነበር እና እሷ ከርግዝናው ጋር ምን ያገናኛል ልነግርህ ነው ወንድሜ ልነግርህ ነው ራሱን በራሱ አርክቶ ከወጣ በኋላ ይሄ ሰው እሷ ሲንኩን እንደ ድንገት ሳታጸዳ ነው ተቀመጠችው ታዲያ ምን ለውጣለ ስፐርም ሴሉ እዛ ውስጥ ገብቶ ነው እርግዝና እንዲፈጠር ያደረገው እባክህ ተረጋጋ እንዴት ሊሆን ይችላል ለዚህ ነው ቅድም ካይምሮ በላይ ነው ስለዚህ የነበረው ይሄን ነው ብዙ ነገር ለማጣራት ነው እሷ ጋርም አውርተን አይደለም ወንድሜ እሷ ጋርም አውርተን ብዙ ምርመሮች መጀመሪያ አላረገችም ነበር ለዛም ነው ማይሆን ውሳኔ ልትወስን የነበረው ግን ይሄ ነገር እንዴት በየትኛው ህክምና ዘርፍ ነው አሁን እንደዚህ ሲንክ ላይ ተቀምጣ ምናምን በድንግልናው አረጋግጥ ምናምን ወንድሜ እኔ ወረቀቱን አሳያለሁ ውስጥ መኪና ውስጥ አለ ስቲል ድንግል እንደሆነች ላሳይህ ይችላል እኮ እንዴት ብዙ ምርመራዎች አርገናል እሷ መጀመሪያ ላይ አንዳንድ የማስመለስ ሁኔታዎች ሲፈጠሩ እባክሽ እህቴ ተረጋጊ የማስመለስ ሁኔታዎች ሲፈጠሩ ሆርሞኖቿ ስሜቶቿ መለወጥ ጀመሩ ከዛ እንደ ድንገት ቴስት ማድረጊውን ትገዛለች ከፋርማሲ እና ሰው እንዴት ሴክስ ሳያደርግ እንዴት ማርገዝ ይችላል እባክህ ተረጋጋ አንተ እኮ ነገሮችን ለመረዳት ቤተሰብ አለ ጓደኞች አሉ ምንድነው የሚሉኝ ሰውስ ለስንት ሰው ተናግሬ መጀመሪያ ላይ ካይምሮ በላይ ሆነብኝ በቤተክርስቲያን ነው ምናገባቢ አሁን አረገዘች ግን ከሱ አይደለም ሲባል ምንድነው አሁን አይደለም ወንድሜ እባክህ ተረጋጋ አንተ ካልተረጋጋህ ነው ታስረዳኝ ቆይ አንተ ያለውን ነገር አስረጁ በቃ ለኔ ነገርሽኝ የተፈጠረውን ነገር አስረጁ ምን ሆነ አንተ ሲጀምር እኔ ያሳየው እኮ ነው ከአንድም ሁለት ጊዜ ራሷን ልታጠፋ ስትል አድኛት ነው ያለሁት የዚህ ነፍስ እኮ ከባድ ሁኔታ ውስጥ ነው ያለው ነገ ሞታ አትጸጸትም ምንድነው ማትነግረኝ እኮ ንገሪው በቃ የተፈጠረውን ነገር ሙሉን በቃ ይሄ ነው ብለሽ ንገሪው በቃ ምክንያቱም ከነገርኩትም በላይ ማወቅ መቻል አለበት ስላለው ነገር ምክንያቱም ካይምሮ በላይ ነው ወንድሜ ይሄ ነገር እንደተፈጠርኩ እንደነገርኩ አንዴ ላይ ነው የተፈጠረው ማንንም እኮ ቤተሰብ ጓደኛ ሀገር ሙሉ ራሱ ማንንም አያምንም ነገርኩ ይሄ ካይምሮ በላይ ነው በቃ አንተ ስለዚህ ቤተሰቦች ሊያምኑት እንደማይችሉ ይገባኛል እኔንም እንደሚያረክሱኝ ይገባኛል ግን ፈልጌው የተፈጠረ ነገር አይደለም ፈልጌው አይደል ታራ ስማይ እውነት ቃል በገባውልህ ቤተክርስቲያን ስምምልልሃለሁ እኔ ስለተፈጠረው ነገር ማውቀው ነገር አልነበረም ባለፈው
የጓደኛዬ ልደት ላከብር እንደሄድኩ ነግሬ ነበር። ታስታውሳለህ እኮ ከነ ሮቤል ጋር እንደወጣሽ አውቃለሁ። ሮቤልን ተው ማለት ሮቤል በዚህ ታሪክ ውስጥ የለም። ታዲያ እንዴት ነው አንድ ሰው ማስተራርጎ ምናምን ቁጭ አልኩበት ምናምን ምንድነው የሚያወራው? እኔ ምንም ሊገባኝ አልቻለም። የተፈጠረውን ላስረዳክ። እሺ ንገሪኝ። የዛለታ ቶሌት መሄድ ነበረብኝና ወደ ሴቶች መጸዳጃ ሲሄድ ስለዚህ የሴቶች መጸዳጃ ስለሞላ ወደ ወንዶች ገብተሽ የሆነ ነገር አረግሽ ማለት ነው። የሆነ ነገር አርጓት ስማታ እሷንም ለመረዳት ሞክር። ስማታ ያለበት ሁኔታ እኮ ይገባኛል፣ እረዳሃለሁ። እኔም አንተ ቦታ ሆነ ፈርዳለሁ። ግን ይሄ የተለየ ነው እኮ ወደ መጸዳጃ ሲሄድ በግልጽ ነው አስረጅኛ። ወደ መጸዳጃ ሲሄድ የሴቶች ሽንት ቤት ጽዳት ሰራተኞች ገብተው እያጸዱት ነበር። እኔም ወደ ፕሮግራሙ ለመመለስ በጣም ቸኩዬና ጓጉቼ ስለነበር የወንዶች ሽንት ቤት ሄድኩኝ። የወንዶች ሽንት ቤት ላይ እኔ ስገባ ማንም አልነበረም። ምን እንደተካሄደም ማውቀው ታሪክ አልነበረም። ታዲያ ሰይጣን ጋር ነው ታራግኝ የተረግሽ። እባክህ ወንድሜ እባክህ ይገባኛል። አልፈርድብህም እና የወንዶች ሽንት ቤት ተጠቅሜ ወጣሁ። ከዛ በኋላ ግን ምንም አይነት ነገር የማውቀው ነገር አልነበረም። ከሳምንታት በኋላ በላዬ ላይ አዳዲስ ምልክቶችን ሳይ ራሴን ተጠራጠርኩት እና ለጓደኞቼ ሳማክራቸው ቼክአፕ እንዳደርግ ተነገሩኝ እና ከፋርማሲ ቼክ ማድረጊያውን ወስጄ ራሴን ስመረምር ነፍሰ ጡር እንደሆንኩ አወቅሁ። ይህንን ላንተ ማስረዳት ለሰዎች እንዴት ብዬ መንገር እንዳለብኝ ስላልገባኝ ራሴን ላጠፋ ሞክሬ ነበር። ስራ ስላለብኝ እሄዳለሁ። እባክህ ስማት እያለች ያለው ሁሉም ነገር አንድም ነገር ሳይቀር ነው። እንዴት ነው ዛሬ ላገኛት ሴት እንዴት ነው እኔ 3 አመት 4 አመት የጠባኩን ሴት እንዴት ነው? ይገባኛል፣ ያለበት እኮ ሁኔታ ይገባኛል። ዓለም እንደተዘበራረቀ እኮ ይገባኛል። ግን የተፈጠረው ወረቀት አሳያለሁ። አሁንም ቢሆን ድንግል ነች እያልኩ ነው እኮ። ድንግል ሆኖ እንዴት ነው የሚፈጠረው ይሄ ነገር? የተፈጠረው ነገር ያለ ግንኙነት ነው ያረገዘችው እኮ። ታዲያ ሽንት ቤት ላይ የተቀመጠ ስፐርም እንዴት ነው እሷን ነክቷት ልታረግዝ የምችለው? በሰዓቱ በምትቀመጥበት ሰዓት ብዙ እኔ ዝም ብዬ አይደለም ይሄንን እያወራሁ ያለሁት። ብዙ ሆቴል ላይ ሄደን የነበሩበት ሆቴል ለማጣራት ሞክረናል፣ ግን ካሜራ ማግኘት አልቻልንም። ምክንያቱም ሽንት ቤት ፕራይቬት የሆነ ፓርት ነው፣ ሽንት ቤት አይቀመጥም። መውጫ መግቢያውን ለማጣራት ሞክረናል ካሜራ ላይ፣ ግን ስቶር ላይ ያደርግልን አልቻለም። ስለዚህ ምንም ላወራህ አይደለም ወንድሜ፣ እባክህ አንተ ካልተረጋጋህ እኮ ምን ነው እንዳትከተለኝ አልኩህ አይደል እንዴ? አይደለም እንዳትከተለኝ በቃ እኮ ቤተክርስቲያን አካባቢ እኮ ይሁን ቤተክርስቲያን ምንም እንዳትከተለኝ አልኩህ አይደል እንዴ? በቃ እናንተ ማውራት አልፈልግም። አይገባህም እንዴ? ይገባኛል። ምንም ነገር በቃ አንተ አትከተለኝ። በቃ እኔ ህይወቴ መኖር ፈልጋለሁ። እሷን ሁለተኛ ማየት አልፈልግም። ወንድሜ ተረጋጋ። ቤተክርስቲያን አይገባህም እንዴ? ቤተክርስቲያን አካባቢ ነው ያለነው። ተረጋጋ። ቤተክርስቲያን አትበለኝ። ህይወቴ ተበላሽቷል እኮ ይገባኛል። ሁለተኛ እንዳትደውልልኝ። ሁለተኛ ማግኘትም አልፈልግም እኮ። ኧረ እባክህ ወንድሜ ና እንዳትከተለኝ አልኩህ አይደል እንዴ? እኮ ልቀቀኝ ወደዛ። ምን አይነት አጣብቂኝ ውስጥ ነው የገባነው? እኔ እኮ መጀመሪያም እንደማይሆን ነግሬ ነበር። እንደዚህ ስትወይ ከማየት ደግሞ መጥፋት ይቻለኛል ብዬ ነበር። ለቤተሰቦችም ለሱም ለኔ ቤተሰቦችም ለሱ ቤተሰቦችም እንደዚህ አይነቱን ድቡዳ ከማሸከም የኔ መሞት ቀላል ነበር። ተረጋጊ እባክሽ እያልኩሽ ነው። ይገባኛል ነገሩ። እሱንም ለመረዳት ሞክሪ። ነገሩ እኮ ከባድ ነው እናት። ልጅ ነው እንግዲህ ቆርጠን አንጥለው የተፈጠረውን ነገር። እባክሽ ተረጋጊ እባክሽ። ለምን በኔ ላይ ብቻ ይሆነ? ለምን ለመልካምም ሊሆን ይችላል። ለምን ሆነ ማለት የታደገኝ ደብር የት ሄዶ ነው በኔ ላይ የሆነው? እባክሽ ለምን ተፈጠረ ማለት አይደለም። ወደ መፍትሄው ነው መሄድ ያለብን። እንግዲህ ቤተክርስቲያን ነው ያለው። እሱንም ከዚህ በኋላ በደንብ አግኝቼ ለማውራት እሞክራለሁ። ቤተክርስቲያኗ ምን ትላለች የሚለውን በደንብ እናወራለን። እባክሽ እህቴ በአንዴ ተስፋ መቁረጥ የለብሽም። የማይሆን ነገር እባክሽ። ከዚህ በፊት የተፈጠረው ነገር ተፈጠረ። ወደ ኋላ መመለስ አይችልም። እባክሽ ተረጋጊ እባክሽ።
ቤተክርስቲያን ምን ትላለች የሚለውን ነገር ማወቅ መቻል የለብንም እህቴ? አሁን እኮ እኔ እኮ ያሳሰበኝ ያንቺ ህይወት ነው፣ ያንቺ ነፍስ ነው እስከዚህ እንትን ያለኝ። እኔ ለራሴ እኮ ግራ ገባኝ። ልፋ ቢልህ ነው የኔ ህይወት አንዴ ተበላሽቷል። ስጓጓለት ስመኘው የኖርኩትን ህይወት አጥቼዋለሁ። እሱንም ከዚህ በኋላ አላገኘውም። እባክሽ አሁን እንዴት ነው የምናደርገው? በስመ አብ ወወልድ ወመንፈስ ቅዱስ። አላውቅም። ይሄ የልጅነት ህልማችን የልጅነት ምኞቱ ነበር በተክሊል ማግባት። ህልሙን ምኞቱን ፍላጎቱን ያመከንኩበት። ምን አይነት የማረባ ሴት ነኝ? እባክሽ እንደዛ ማለት የለብሽም እባክሽ። እኔ አንቺን ከመረጋጋት ውጪ ምንም ልልሽ አልችልም። እባክሽ ተረጋጊ። ምን ይዤ ልረጋጋ? ቤተክርስቲያን አካባቢ ያለ ነው ይሄን ነገር እንትን ማለት መቻል አለብን። እባክሽ ሌላም ሰው እንደዚህ መረበሽ የለብንም። እባክሽ መረጋጋት ነው ያለው። እሱ ማለት ለኔ ምን ማለት እንደሆነ አታውቅም። እሱ ያለ እኔ መኖር አይችልም። በዛ ላይ ይሄን ነገር ጨምሬበት ለራሱም ጤነኛ አይደለም። ነገሩ እኮ ከአይምሮ በላይ ስለሆነ እኮ ነው። ይሄ እንዴት ደሞም በቅርቡ ነው ገጸበል ራሱ የተመለስነው። አሁን ራሱ ምን ሊያደርግ እንደሚችል መገመት አልችልም። አማን ነገር ነው ያሸከምኩት። እኔስ በጥፋቴ ወጣዋለሁ። የሱ ግን ይብሳል። አንቺ እኮ ፈልገሽ ያመጣሽ ነገር እኮ አይደለም። አንቺ ጥፋት እኮ አይደለም። እባክሽ ተረጋጊ። እባክሽ ፈልገሽው አይደለም እኮ የመጣው ይሄ ነገር። ከዓለም እኮ አንድ ሴት ላይ ነው የተፈጠረው እያልኩሽ ነው። ይሄ ነገር ከባድ ነው፣ ከአይምሮ በላይ ነው። እሱንም ለመረዳት መሞከር መቻል አለብሽ። ያለሽበት ሁኔታ ይገባኛል። እሱ ነገር ይገባኛል። ከኔ ይልቅ እሱን ያሳሰበኝ አሁን ራሱ ምን ሊሆን እንዳላላውቅም፣ ምን ሊሆን እንደሚችል አላውቅም። እባክሽ ተረጋጊ እህቴ፣ እባክሽ የተፈጠረው እኮ ተፈጠረሽ። ምንድነው ማድረግ ያለብን ወደሚለው ነው ማሰብ መቻል ያለብን። እባክሽ አረ እንደውም እየመጣ ነው። እባክሽ ተረጋጊ። ይሄው እየመጣ ነው። ተረጋጊ። አንቺ ካልተረጋጋሽ ምን ሆነ ነገር የለም። ይሄው ወንድም ቁጭ በይ። አንቺ ቁጭ በይ። ስላደረክልን ሁሉ ነገር እናመሰግናለን ወንድም። አሁን ግን እሷ ጋር ብቻ ነው ማውራት እንፈልገው። እባክህ ስለዚህ ብቻችንን ትሆን እተውሃለሁ ግን የዚህ ልጅ ነፍስ ያሳስበኛል እኮ። ችግር የለውም። አሁን ምን ማድረግ እንዳለብኝ ራሱ አላውቅም። ስለዚህ ብቻችንን እተውሃለሁ። ብቻህን ለመተው አይደለም እኔ እተዋችኋለሁ። ህይወቷን ስላዳንክ ከብዙ ነገሮች ስላዳንክ አመሰግናለሁ። ግን አሁን ብቻውን ማውራት ነው የምፈልገው። ይገባኛል። ከዚህ ብትሄድልኝ በጣም ደስ ይለኛል። እሄዳለሁ። ይሄ የሁለታችሁ ጉዳይ ነው። እሄዳለሁ። ሁለታችንም የምንጨርሰው ጉዳይ ነው። ነገሮችን ማጥራት ስላለብኝ ችግር የለውም አልኩ። ስለዚህ ስላደረክልን ሙሉ በጣም አመሰግናለሁ። መመስገን ይገባኛል። መመስገን ብቻ ነው ማውራት የምፈልገው። እባክህ አንተ እኮ ካልተረጋጋ አይሆንም። እኔም እኮ ይገባኛል። ግን አሁን እሷ ጋር ብቻ ማውራት የምፈልገው አልኩ። እተውሃለሁ። እኔ ለመተው አይደለም። እኔ ለምስጋናም ለምንም አይደለም እንትን ያልኩት። ቤት ማውራት እንችላለን። ስለዚህ አንተ አታስፈልገንም። ስላደረክልን ችግር የለም። እኔ መሄዱን እሄዳለሁ። ግን ስለ ሁለታችሁ እንትን ማለት መቻል አለብን። እናመሰግናለን። ነኝ እንግዲህ ቤተሰቦቼ ይዟት መሄዱ ምንም አልጣመኝም። ከተፈጠረው ነገር አንፃር ካወራነው ነገር አንፃር ምንም አልተዋጠልኝም ነገርየው እና ስለዚህ ጓደኛዋ ጋር ደውዬ ማሳወቅ ይኖርብኛል። ሲቀጥልም ደግሞ ከአይምሮ በላይ ነው። ትንሽ ይከብዳል። ያለንበትን ቦታ ቤተክርስቲያን አካባቢ ስለሆነ በጣም ይከብዳል። ስለዚህ ጓደኛዋ ጋር ደውልላታለሁ። ያለውን ስለተፈጠረው ነገር እነግራታለሁ። ይዟት መሄዷ ግን ምንም አልተዋጠልኝም።